ከሰከንድ በኋላ በህይወት ምን እንደሚፈጠር ነግሬሃለሁ። ተጠንቀቅ። እንደ ወንድም እምመክረ ነገር ነው። ተጠንቀቅ። በጣም አጉል በጣም የከፋ የዱንያ መወጠር ውስጥ ገብተናል። አይጠቅምም። ነገ ህይወት አልጋ ላይ ሊሆን ይችላል፣ ሆስፒታል ሊሆን ይችላል። ይሄ በጣም ሲሪየስ ማተር ነው። መልእክተኛችን አለይሂ ሰላቱ ወሰላም እኔ ለእናንተ የምፈራው ዱንያን ነው ብለውናል። ወገረትኩሙል ሐያቱ ዱንያ ይላል እኮ አላህ ቁርአን ውስጥ። ምን ማለት ነው ታውቃለህ? ትንሽቷ ዝቅተኛይቷ ዱንያ ገረትኩም ማለት ዲሲቭ አደረጋቻችሁ። ዲሲቭ ምን ታውቃለህ? ማጭበርበር ማለት ነው። ሰውዬው ምርጥ መኪና የያዘ ይመስልሃል ምናምን፣ የተጭበረበረ ነው እያለ ነው አላህ። ተጭበርብሮበታል እያለ ነው። በልክ እናድርግ። ወደ ስማርት ሁን። ያገኘውን ገንዘብ ያገኘውን ምርጥ ነገር ብልጥ ሁን። እዚህ ሀገር ላይ ልታይ ብሎ አይጠቅምም። ደበቅ ብለህ አሪፍ ኑሮ ኑር። እውነቴን ነው የምነግርህ። ዘራቂ የሆነ የማይቋረጥ የሆነ ህይወት ነው የሚኖርህ። ይሄ እንደ ጠዋት ጤዛ ታይቶ የሚጠፋ ሀብት አታድርገው። ሀብትህን ራስን የምታደርገው ይሄንን ካልታየው ብለህ እና ረጋ ብንል ጥሩ ነው።